ሴት ማለት በጆሮዋ የምታፈቅር በምላሷ የምታቆስል በልቧ ግን የምትራራ እንቆቅልሽ ናት። ወንድ ቢሰለጥን ቤተሰቡ ጠግቦ ያድራል። ሴት ልጅ ብትሰለጥን ግን ዓለም ይለወጣል። ወንድም ሆነ ሴት ሁሉም የየራሱ ጸጋ አለው። ነገር ግን ሴት ልጅ የትውልድ ሁሉ ቁልፍ ነች። ሴት ልጅ ካለማች ሁሉ ይለማል። ሴት ልጅ ካጠፋች ደግሞ ሁሉ ይወድማል። የዚህ ዓለም ማጣፈጫ ቅመም ሴት ነች። ሴት ባትኖር ዓለም ባዶ ነች። ሴት ከሌለች ጥበብ የለም። በዚህ ጽሑፍ ጾታን ከጾታ ለማወዳደር ሳይሆን በእናቴ ውስጥ ያለውን የሴትነት ቀለም አይቼ የሴትነትን ልዩ ዋጋ ለማሳየት ነው። ሴት ማለት በዝምታ ውስጥ የሚጮህ ድምፅ፣ በለቅሶ ውስጥ የሚጸና ጥንካሬ፣ በመከራ ውስጥ የሚበረታ ማንነት፣ በጉስቁልና ውስጥ የሚፈካ ውበት ናት። ወዳጄ ሴት ማለት በዝምቷ ውስጥ ሺህ ቃላት፣ በፈገግቷ ውስጥ ደግሞ ሺህ ስቃዮችን መደበቅ የምትችል ምስጢራዊ ዓለም ናት። ሴት ማለት ዓለምን ማድመቅ ሲገባት በዓለም አስተያየት ውስጥ ታስራ የምትኖር ቆንጆ እስረኛ ነች። አንቺ ሴት ዋጋሽ ያለው በሚያዩሽ ሰዎች ዓይን ውስጥ ሳይሆን በምትሰሪው ሥራና በምታሳድጊው ሰብዕና ውስጥ ነው። ውበትሽ ይጠፋል፣ እውነትሽ ግን ይኖራል። በቁሳቁስና በውጫዊ መስህብ ብቻ ማንነትሽን አትገንቢ። ዕንቁ ሴት ሆይ ከሰውነትሽ በፊት ሰብዕናሽ፣ ከመልክሽ በፊት አእምሮሽ ይቅደም። ሴት ማለት ውበቷን እንደ ጦር መሳሪያ፣ ድክመቷን ደግሞ እንደ መከላከያ የምትጠቀም ብልጥ ፍጡር ነች። ብዙ ጊዜ የራሷን ሕይወት ከመምራት ይልቅ በሌሎች ሕይወት ውስጥ ስታይ የምትረካ መሆኗ ትልቁ ትችቷ ነው። አንቺ ሴት ዋጋሽን በሰው ዓይን ውስጥ አትፈልጊው። በከንፈርሽ ቀለም ላይ ሳይሆን በንግግርሽ ለዛ ላይ ስሪ። ውጫዊ ውበትሽ ለቤትሽ ግድግዳ እንደሚሆን ቀለም ነው። ውስጣዊ ማንነትሽ ግን የቤቱ ምሰሶ ነው። ቀለም ይለቃል፣ ምሰሶ ግን ይጸናል። ሴትነት ማለት ራስን ዝቅ አድርጎ ሌላውን ከፍ ማድረግ ብቻ ሳይሆን ራስን አክብሮ ለሌሎች አርአያ መሆን ነው። ሴት ማለት ራሷን ችላ ስትቆም ዓለምን የምታስደንቅ፣ ስታፈቅር ዓለምን የምታለመልም፣ ስትማር ደግሞ ትውልድን የምትቀይር ኃይል ናት። ስለዚህ አእምሮሽን በእውቀት ልብሽን በቅንነት አስጌጪው። ሴት ማለት በጆሮዋ የምታፈቅር በምላሷ የምታቆስል በልቧ ግን የምትራራ እንቆቅልሽ ናት። ሴት ማለት ዓለም የምታነበው ግን ፈጽማ የማጨርሰው ጥልቅ መጽሐፍ ናት። ውበትሽ ዓይን ይይዛል፣ ባህሪሽ ግን ልብ ይማርካል። ሴት መሆን በተፈጥሮ ነው። ሴት ሆኖ መገኘት ግን በስነ ምግባር ነው። ሴት ማለት ፍቅርን ወደ ቤት፣ ዘርን ወደ ልጅ፣ ሐሳብን ደግሞ ወደ ተግባር የምትቀይር የለውጥ ማሽን ናት። እውነተኛ ሴትነት ማለት ራስን መቻል፣ በራስ መተማመንና ለሌሎች መጠለያ መሆን ነው። አንቺ የዓለም መሰረት ነሽ። መሰረት ከደከመ ቤቱ ይፈርሳል። ስለዚህ ራስሽን አክብሪ፣ ዕውቀትሽን አሳድጊ። ሴት ማለት የምትወደድ ብቻ ሳይሆን የምትከበርና የምትደመጥ የጥበብ ምንጭ መሆን አለባት። ትክክለኛ ሴት ማለት ሴት በነገር የማትወጋ፣ በውበቷ የማታታልል፣ በሐሴት የማትመሰክር፣ በልቧ ቂም የሌለባት፣ በዓይኖቿ የማታመነዝር ሳትሆን በልቧ ፍቅር የሞላባት፣ አንደበቷ የሚያጽናና፣ በደግነትና በእውነት የምታሸንፍ ሩህሩህ አንጀት ያላት ፍጡር ነች። ሴት ማለት ዓለምን የምትሸከም ሕይወትን የምትቀጥል ነገር ግን በትክክል ካልተያዘች እንደ ማዕበል ዓለምን የምታጠፋ ኃይል ናት። የለውጥና የስልጣኔ መሠረት ሴት ነች። አዎ ወንድ ቢሰለጥን ቤተሰቡ ጠግቦ ያድር ይሆናል። ሴት ልጅ ብትሰለጥን ግን ዓለም ይለወጣል። ሴት ልጅ የለውጥ መሠረት ነች። ትውልድ የሚለማውም ሆነ የሚጠፋውም በሴት ነው። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው